ይስጥልኝ የሰዓቱን ዜና እናሰማለን። ብልጽግና ፓርቲ ፈተናዎችን ወደ ድል በመቀየር ኢትዮጵያን ወደ ተሻለ ምዕራፍ ለማሸጋገር የጀመራቸውን ስራዎች አጠናክሮ ይቀጥላል። ጠቅላይ ሚኒስትር ዶክተር አብይ አህመድ ብልጽግና ፓርቲ ፈተናዎችን ወደ ድል በመቀየር ኢትዮጵያን ወደ ተሻለ ምዕራፍ ለማሸጋገር የጀመራቸውን ስራዎች አጠናክሮ ይቀጥላል ሲሉ የፓርቲው ፕሬዝዳንትና ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የብልጽግና ፓርቲ አንደኛ አስቸኳይ ጠቅላላ ጉባኤ የፓርቲው ፕሬዝዳንትና የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በሐዋሳ ከተማ ማካሄድ ጀምሯል። ከዛሬ ጀምሮ እስከ ታህሳስ 1 ቀን 2015 ዓ.ም ድረስ በሚቆየው በዚህ ጉባኤ ላይ 1116 የሚሆኑ የፓርቲው ጠቅላላ ጉባኤ አባላት በመሳተፍ ላይ ይገኛሉ። የፓርቲው ፕሬዝዳንትና የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በዚህ ጉባኤ ላይ እንደተናገሩት ፓርቲው በአንደኛ ጠቅላላ ጉባኤው ላይ ያስቀመጣቸውን ውሳኔዎች በመፈጸም ረገድ በርካታ ስኬታማ ስራዎች ተከናውነዋል። ከጉባኤው ወዲህ በሰሜን ኢትዮጵያ ሶስተኛ ዙር የተቀሰቀሰውን ጦርነት ጨምሮ በርካታ ፈተናዎች ማጋጠማቸውን ጠቅሰው ፓርቲው እነዚህን ፈተናዎች በድል በመሻገር ሀገርን ከፍ ያደረጉ ስኬቶችን ማስመዝገብ ችሏል ብለዋል። ላብነትም በጉባኤው ኢትዮጵያ ስንዴ ኤክስፖርት ማድረግ አለባት የሚል ውሳኔ መቀመጡን ጠቅሰው በዘንድሮ ዓመት ኢትዮጵያ የስንዴ ምርትን ለውጭ ንግድ ማቅረብ ትጀምራለች ብለዋል። ከዚህ አኳያ በፓርቲው አንደኛ ጠቅላላ ጉባኤ የተቀመጡ አቅጣጫዎችን ገቢራዊ ለማድረግ የተከናወኑ ተግባራት ፈተናዎችን ወደ ድል በመቀየር ስኬት ማስመዝገብ እንደሚቻል ትምህርት የሰጡ መሆናቸውን አብራርተዋል። ብልጽግና ፓርቲ ከተመሰረተ ጥቂት ዓመታት ያስቆጠረ ቢሆንም በርካታ አባላትን በመያዝ ግን በሀገር አቀፍ ብሎም በዓለም አቀፍ ደረጃ የሚጠቀስ ፓርቲ መሆኑን ተናግረዋል። ፓርቲው በአፍሪካ ሕዝብ ቁጥር ቀዳሚ ከሚባሉ ሀገራት ተርታ የምትሰለፍ ሀገር እየመራ ከመሆኑ ጋር ተያይዞም በቀጣይ በርካታ ስራዎች ይጠበቁበታል ነው ያሉት። በተጨማሪም ጠቅላይ ሚኒስትሩ እንዳሉት ፓርቲው በአፍሪካ ሕዝብ ቁጥር ቀዳሚ ከሚባሉት ሀገራት ተርታ የምትሰለፍ ሀገር እየመራ ከመሆኑ ጋር ተያይዞም ቀጣይ በርካታ ስራዎች ይጠበቁበታልም ብለዋል። ለዚህም ደግሞ ዕውቀትና ክህሎትን መሰረት ባደረገ መልኩ እርስ በርስ በመደማመጥ ልንሰራ ይገባል ብለዋል። ኢትዮጵያ የማደግ ተስፋ ያላት ታላቅ ሀገር መሆኗን የገለጹት ጠቅላይ ሚኒስትር አብይ ለኢትዮጵያ የእድገት ጉዞ እንቅፋት የሆኑ ትርክቶችን መቅረፍ እንደሚገባ፣ በተለይ ያለፉት ታሪኮች የግጭትና መለያየት ምንጭ መሆን እንደሌለባቸው ያስገነዘቡት ጠቅላይ ሚኒስትሩ ከትናንት ታሪኮች ትምህርት በመውሰድ እንዳይደገሙ መስራትና የተሻለ ነገን በመገንባት በጋራ መቆም እንደሚገባ ጠቁመዋል። ያጋጠመንን ጦርነት በተቀናጀ መንገድ በጋራ መመከት እንደቻልን ሁሉ ለዘላቂ ሰላም መረጋገጥም የበኩላችንን ሚና ልንወጣ ይገባል ብለዋል። ሌብነት ላይ የተጀመረው ትግልም ተጠናክሮ እንደሚቀጥልም አረጋግጠዋል። በቀጣይም የፓርቲው አባላት የሚያጋጥሙ ፈተናዎችን ወደ እድል በመቀየር የተሻለች ኢትዮጵያን ለመገንባት የተጀመሩ ስራዎችን እንዲሳኩ በቁርጠኝነት መስራት እንዳለባቸው አስገንዝበዋል። በአስቸኳይ ጠቅላላ ጉባኤው ላይ የሚቀመጡ አቅጣጫዎችን ተግባራዊ ለማድረግ ፓርቲው በቁርጠኝነት እንደሚሰራም አረጋግጠዋል። የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ በበኩላቸው ፓርቲው ያካሄደውን አንደኛ ጠቅላላ ጉባኤ ተከትሎ ከህዝብ የተነሱ ጥያቄዎችን በመመለስ ረገድ ስኬታማ ስራ ማከናወኑን ተናግረዋል። በተለይ የኑሮ ውድነትን ለማቅለል ከጊዜያዊ መፍትሄ ባሻገር እንደ ስንዴ ልማት ባሉ ዘላቂ መፍትሄዎች ላይ ከፍተኛ ስራ ተከናውኗል ነው ያሉት። የፓርቲውን ውስጠ ዲሞክራሲ የሚያጠናክሩ ስራዎችን በማከናወን ረገድም የተሻለ ስራ መከናወኑን ተናግረዋል። ብልጽግና ፓርቲ ለዲሞክራሲ ተቋማት መጠናከር በቁርጠኝነት እየሰራ መሆኑን ጠቅሰው ከዚህ አኳያ ፓርቲው በአስቸኳይ ጉባኤው የምርጫ ቦርድ የሰጠውን የማስተካከያ ሀሳብ ተቀብሎ ተግባራዊ ያደርጋል ነው ያሉት። ዘገባው የገምታ ሚዲያ አፍሪካ ነው።